ቁጣ አለ ያንን ተከትሎ እንግዲህ የፋኖ አመራሮች ይሄንን ግብር ለማስከፈል አስገዳጅ ሁኔታ ባመጡ የብልጽግና አመራሮች ላይ እርምጃ እየወሰዱ ነው በተከታታይ የርምት ብሎ የሚገልጹት ግን እርምጃ ተብሎ በሰፊው የተነሳለው የነሱ ጥቃት ነው እየተሰነዘረ ያለው ባህርዳር በዚህ ሁኔታ ውስጥ ያለች ከነገና ትላንትና ነው የአየር መቃወሚያውን እንደዚሁ በፋኖች ጥቃት የተሰነዘረበት በዚህ ወቅት ላይ ከፍተኛ የሆነ ጉዳት ባገዛዙ ላይ መድረሱን የተሰማው ሌላው እዛው ባህርዳር አቅራቢያ ቀደም ሲል አንተ የአሚኮ ብለ የገለጽከው በአሚኮ በኩል ወይም በፌደራል በኤፌድሪ መከላከያ ድረገጾች ላይ ወይም ፌስቡክ ገጾች ላይም ዜና ወጥቷል በመሸንቲ አካባቢ 3 የፋኖ አመራሮችን ደመሰስን ከሚል ዜና ጋር ነው አንድ ክላሽ እና አንድ ፎቶግራፍ የዘመነ ካሴ የጀርባ የመታወቂያው የጀርባ ያለበትን ያወጡትና ይሄን በተመለከተ ወደ አካባቢው ደውለን ከፋኖች ጋር ውጊያ ነበር ወይ እዛ አካባቢ ብለን ጠይቀን ነበር አይ ውጊያ አልነበረም የሆኑ ሰዎችን ለመያዝ መጡ ሲቪሊያን ወይም ደግሞ ንጹሃን ሰዎችን ገድለው ሄዱ ከዛ በተረፈ ከፋኖች ጋር የተደረገ ምንም ውጊያ የለም የሚል ነው አንተ እንዳልከው ድል ጠምቷቸዋል እዚህም እዛም በሌለ የድል ዜና ደጋፊዎቻቸውን ለማጽናናት የሚያደርጉት ጥረት አሁንም እንደቀጠለ የሚያሳይ ነው ሌላው ከአድማ በታኝ ጋር ያነሳው ነው ይሄ የአድማ በታኝ የልዩ ኃይል እንደዚሁም የሚሊሻ ሰራዊት በየአቅጣጫው እየተበተነ ነው አውዱን እየተወ ወደ ፋኖ የሚገባለ ወደ የቤተሰቡ የሚድም እንዳለ ነው የሰማነው ይሄም በሰሜን ሸዋ በስፋት እንደተከሰተ ሰምተናል ሌላው ወታደሮች አይተን እንደሆነ በራሳቸው በቪዲዮ ያነሱ ጦርነት ሰለቸን ጥይት ጮቱ ሰለቸን ይሄ ጦርነት መቼ ነው የሚያበቃው የሚል መልእክት በተለያዩ የፌደራል ፖሊስና የመከላከያ ሰራዊት አባላት እየወጣን ያለው ይሄን ተከትሎ አንድ የፌደራል ፖሊስ አባል ይሄን ማድረጉን ተከትሎ እርምጃ ተወስዶበታል የሚል ነው በርግጥ ማረጋገጫ አላገኘንም ይሄን በማድረጉ እንደዚሁ እርምጃ እንደተወሰደበት ነው የተገለጸው ሌላው አይነሳው ያብይ መግለጫ ነው እሱን በኋላ ላይ በስፋት እንመጣበታለን እኔ ጋር ያሉት ዜናዎች ከአማራ ክልል ውጭ ያለው ባለፈው በዲላ ዩኒቨርሲቲና በወላይታ ዩኒቨርሲቲዎች ላይ የተለጠፈው ማስታወቂያ ታስታውሰዋለም የምግብ አገልግሎት ለውጥ መደረጉን የሚገልጽ ነው የዲላ ዩኒቨርሲቲ ላይ ያንን ማስታወቂያ ያወጣውን የተማሪዎች አገልግሎት ኃላፊን ከስራ ማገዳቸውን ዛሬ ሰምተናል ያለ ዩኒቨርሲቲው ፕሬዝዳንት ፍቃድ ለምን ይሄንን አወጣህ በሚል የተማሪዎች አገልግሎት ኃላፊው ከስልጣን ወይም ደግሞ ከስራ መታገዱን ያገኘነው መረጃ ያመለክታል ኋላ ላይ መናነሳው ቢሆንም በአዲስ አበባ ውጥረቱ በከፍተኛ ሁኔታ ጨምሯል አገዛዙ አንድ ጥቃት ሊሰነዘር ይችላል አዲስ አበባ ላይ ይባለፈው የናሁሰና አይነት ጥቃት ይኖራል በሚል ስጋት ከፍተኛ የሆነ ዝግጅት እያደረገ ነው ከሶማሌ ክልል ከሲዳማ ክልል ከኦሮሚያ ክልል የልዩ ኃይል አባላትን አዲስ አበባ በተለያዩ አካባቢዎች ማሰማራቱን ነው ያገኘነው መረጃ የሚያመለክተው ሙሉ በሙሉ የኦሮሚያ ልዩ ኃይል ኦሮሚያ ክልልን ለኦሮሞ ነጻነት ሰራዊት ለኦነግ ሸኔ ብለው እነሱ ለሚጠሩት አሳልፈው በመስጠት ወደ አዲስ አበባ ገብተዋል እንግዲህ የአዲስ አበባ ጉዳይ አሁን በስፋት እየተነሳ የሚገኝ ነው ምክንያቱም እስርና አፈናው በጣም ተቀጣጥሎ ወይም ተባብሶ እየታየን ያለው ሌላው አዳነች አቤቤ ዛሬ ለምክር ቤት ሪፖርት አቅርባለች 5130 ሰዎች ናቸው በልማት የተነሱት ከነዚህ ውስጥ 4000 በላይ የሚሆኑትን ካሳ ከፍለናል ምትክ ቤት ሰጥተናል የሚል ነገር አንስታለችና እጅግ የሚያሳዝን ነው ከፍተኛ ቁጥር ያለው ሰው የተፈናቀለው አሁን እሷ ከተቀሰችው ምናልባትም ከ10 እና ከ20 እጥፍ በላይ የሚሆን ሰው በተፈናቀለበት ቁጥሩን በማሳነስ ከ90 በመቶ ለሚሆኑት ቤቱን ምትክ ቤቱን ሰጥተናል የሚል ሪፖርት ነው ያቀረበችው ምናልባት ከውስጥ መረጃ እንዳገኘ ነው ድንገተኛ መሆኑን ዛሬ ገና በጀት እንዲጸድቅላት ጠይቃለች በፊት የታቀደ እንዳልሆነ ድንገት የታሰበ መሆኑን የሚያጋልጥ ነገር ነው ዛሬ ያደረገችው ምክር ቤቱ እቅዷን ገና ሰምቶ በጀት እንዲያጸድቅላት የጠየቀችበትን መድረክ ነው ዛሬ ያየነው ምናልባት ደረጃው ዳንተ ልምጣና ቀሪ መረጃዎች ካሉ ታካፈለናለህ እንግዲህ ቀሪ በዚሁ አዲስ አበባ ዙሪያ የቀረ የዘረጋሁት ቅድም አርቲስቶች በተለየ መልኩ በብዛት እየታሰሩ ነው ለምን እንደሆነ አላውቅም በማይገናኝ ነገር አዲስ ዓለምን አስተዋት ሰንብተዋል
ናሁሰናይ ጋር በማገናኘት ኢቭን የሱንም ማስከሬን አልሰጥም ብለዋል እስካሁን ድረስ ባለው ሁኔታ ላይና ይሄም ሳይበቃ ቀደም ሲል የተፈቱት እነ በላይ በቀለ ወያ ገጣሚዎቹ እንዳይለቀቁ አደረጉ። ከትናንት ወዲያ ደግሞ ነው ከሁለት ቀንና ከሶስት ቀን በፊት አርቲስት አማኑኤል ሀብታሙ ወደ እስራኤል የአንድ ሰው ትዕይንት በራሱ የሚሰራው በአንድ ሰው ተውኔት እብደት በህብረት የሚባል ቲያትር ይዞ ሲወጣ ዓለም ሲኒማ አንድ ጊዜ ተመርቋል። ከቦሌ ይዘው አሰሩት። እንዴ ምነካቸው እነዚህ ሰዎች ስንል ዛሬ ደግሞ ስለሱ መታሰር እንዲፈታ ድምጽ ሆኖ ብሎ የጻፈውን በአክቲቪስትነት የሚሳተፈውን ያያ ዘልደታ የሚባል ልጅ ብዙዎች ያውቁታል። እሱን ደግሞ ለምን ጻፍክ ስለማኔን ለምን ጻፍክ ፌስቡክ ላይ ብለው አስረውታልና በጣም መደናበር ወጥቷል። ያ ብቻ አይደለም። መሳይ ተከታትለው ከሆነ እኔ የደረሰኝ በጣም ሀሊማ የምትባል ፋኒት አዲስ አበባ ላይ ሕክምና እናገኛለሁ ብላ ሄዳ ጥርሷን ሁሉ አርግፏት እየደበደቧት አስረዋታል። በጦርነቱ መስዋዕትነት የከፈለች ነገር ግን አሁን ምንም ነገር ለሕክምና ነበር ሄደችው። በጦርነቱ ላደረባት መምና ዝርዝር ታሪኳ ነው የቀረበኝና ሙሉ ጥርሷ ነው የረገፈውና አዲስ አበባ ላይ ያለው አፈና በጣም እንትን ያለ ነገር ነው እየሆነ ያለው። በባህር ዳር አካባቢም ያለው ጥት ከአዲስ አበባ ቀጥሎ በጣም የጨመረ ነው ስንመለከተው ዝም ብለን አጠቃላይ ሁኔታ ውስጥ ተመለከተው። አሁን ባህር ዳር ላይም ስንመጣ መሳይ ግብር መክፈል የመንግስት እሳቤ ነው፣ የአንድ መንግስት እሳቤ ነው። አንድ መንግስት ያለ ግብር አይኖርም። መንግስት ሲቋቋም የተቋቋመው በዚህ እሳቤ ነው። ከዜጎች ግብር ይቀርጣል። ከዛ በኋላ በዛ በሚቀርጠው ግብር ያስተዳድራል። መሰረተ ልማቶችን ያሟላል፣ ብዙ ነገር ያደርጋል። መንግስት በተባለ በዓለም ሀገር ደረጃ ግብር የሌለበት ሀገር የለም። በዚሁ እንደው ነው ብዬ ነው። አሁን ለምሳሌ በአውሮፓ ስዊዘርላንድ ነች አይደል ታክስ ፍሪ የምትባል ባለሀብቶች የሚወዷት ከፍተኛ ግብር ከሚያስከፍሉት ሀገር ነው የምኖረው። በአንዷ የመኪናው ግብር፣ የቤቱ ግብር፣ የስራ ግብር በጣም ብዙ ነው። እስከ 40% ነው እዚህ ሀገር ኦልሞስት ግማሽ ለግማሽ። ግን በጣም የሚገርም መሳይ ሰው ተሽቀዳድሞ ነው የሚከፍል። ለምን? በአገልግሎቱ ያውቁታል ምን እየተደረገ የምትነዳውን አስፋልት መኪና የምትነዳበትን ታውቀዋለህ ምን እንደሚመስል። የመንገዶች ወል የምትታከምበትን ሐኪም ቤት ታውቀዋለህ ቅልጥፍናው። የፈለገ ነገር ብትሆን በደቂቃ ውስጥ አጠቃላይ ያለው ሁኔታ ጠቅላላ ሲስተሙ ስለተሰራ ልማት ላይ ስለዋሉት አስፋልቱ ቅቤ ስለሚመስል የሳይክል መሄጃው የእግር መሄጃው የምናምን ስለምታምን ራሱ ማህበረሰቡ ተሻምቶ ይከፍላል። መንግስት አለኝ። አማራ ክልል ኢትዮጵያ ውስጥ በአሁኑ ሰዓት ላይ በድሮን እየተጨፈጨፈ ጦር መሳሪያው አልቆበት ያደረገው ነገር አልቆበት በዚህ ሂደት ላይ ያለ አገዛዝ ያውም እዛው በሚጨፈጨፈው ማህበረሰብ ውስጥ አንድ ወር ሙሉ አንድ አመት ሙሉ 9 ወር ማለት አንድ አመት ነው በጦርነት ባመሰው ጊዜ ውስጥ ጥጋባቸው ነው የምትመለከተው። ግብር ማስከፈላቸው እኮ ብቻ አይደለም፣ በዚህ ጊዜ ግብር አልከፈሉም ያሏቸውን የንግድ ድርጅቶች ወደ ማሸግ ነው የሞከሩት። ይሄ ጥጋብ ማለት ነው። ጥጋብ ነው። ምንድነው? ሁለተኛ ግፌ ጨርቄን ተገፍፌ ጫንቃዬን መገረፍ የሚሉት አለ አባቱ። በጦርነት ተደብድቦ ያ ነገር ሆኖ በጦርነት ደግሞ ሲደበደብ አካባቢ ነጋዴዎች ምን ስራ አላቸው? ምንም ስራ የለም። ሁሉም ነገር ቆሟል፣ ኮላፕስ አድርጎ። ይሄን ሳያንሳቸው ሄደው ክፈሉ ተባሉ። የለንም ሲሉ ሊያሽጉ ሞከሩ እና የወሰዱት እርምጃ ማህበረሰቡ አልከፍልም ማለቱ ያመጽ አይደለም፣ ትክክለኛ የመብት ጥያቄ ነው። ለሚገለኝ አገዛዝ ጥይት መግዣ አልሰጠውም ነው ያለው። ለምንድን ነው የምከፍለው ግብር? ግብር እኮ የሚከፈለው ለመንግስት ነው፣ ኢንፍራስትራክቸር እንዲያሟላልኝ ነው። ግብር የምከፍለው ጤና ኬላ እንዲሰራልኝ፣ ለልጆች የትምህርት ቤት እንዲሰራልኝ ነው። ከዚህ አልፎ በድሮን ለሚደበድበኝ በጥይት ለሚደበድበኝ መንግስት ለምንድን ነው ግብር የምከፍለው የሚለው ነገር በጣም ውጤታማ እየሆነ ነው። ይሄ በባህር ዳር አካባቢ የታየው እንቅስቃሴ በአማራ ክልል በብዙ ቦታዎች ላይ የተጀመረው እንቅስቃሴ ወደ ሌላም አካባቢ መሄድ ያስፈልጋል። ወደ ሌላም ስልህ በተለይ በዋነኝነት ዛሬም በመነጋገርበት ወደ አዲስ አበባ ማለት አዲስ አበባ ላይ ይሄ እንቅስቃሴ በቶሎ መግባት አለበት። ህዝብ ማለት ብዙ ጉልበት ያለው ኃይል ነው መሳይ፣ በጣም ብዙ ጉልበት ያለው። አሁን እነ አሜሪካ እነ ቻይና ምናምን ታላላቅ መንግስታት ይባላሉ። ይገርማል። እነዚህ እንኳን ጉልበት ያላቸው መንግስታት ህዝብ ቢያምጽባቸው ሲቪል ዲስኦቢዲየንስ የሚባል ነገር አለ።
ዝም ቢላቸው ይገርማል። ይሄ ሁሉ ኒውክሌር ጭምር ታጥቀው ህዝብ ካመፀ ወዲያው ነው የሚወድቁ። የመንግስት አቅም እዚህ ድረስ ነች። የመንግስት አቅም ህዝብ ከጎኑ እስካሰለፈ ድረስ ነው። ህዝብ እስከደገፈው ድረስ ነው። የፈለገ ኒውክሌር የታጠቀ መንግስት ቢሆን የፈለገ ኃያል መንግስት ቢሆን ህዝብ ካኮረፈው እንኳን እንደ ኢትዮጵያ ፓራላይዝ የሆነ መንግስት ቀርቶ ማለት ነው። ዋናው ህዝብ በእጁ የያዘውን ጉልበት አለማወቁ ነው። ይሄን የምለው ወደ አዲስ አበባ ለመምጣት ስለፈለኩ ብዙ ጊዜ የኢትዮጵያ የለውጥ አብዮቶች በእኛ እድሜ በተደለቆቻችን እድሜ ልጅ ሆነን ስንሰማ መጽሐፍት ስናነብ መነሻቸው አዲስ አበባ እንደሆነ ነበር የምንሰማ። 4 ኪሎ ተማሪዎች አመጹ፣ 6 ኪሎ ተማሪዎች አመጹ ይባልና የለውጥ አብዮቶቹ ላይ አይተህ ከሆነ ከአዲስ አበባ ወደ ክልል ወደ ክፍለ ሀገር ነበር የሚወጡ። ድሮ የ66ቱ አብዮትን ስናነብ የሌላውን ባለ ታክሲዎች አመጹ እስከ 97 ድረስ ምርጫ ድረስ አብዮት ሲቀጣጠል መነሻው አዲስ አበባ ነበር። ከ97 በኋላ ይሄ ነገር ተቀይሯል። ከ97 በኋላ አይተው ከሆነ እና አብይ አህመድ ወደ ስልጣን የመጡበትን ለውጥ ካልነው እሱ ድረስ ምን መሆን ጀመረ? አመጽ ከታች ወደ አዲስ አበባ መምጣት ጀመረ። ከክልሎች አመጽ ወደ ላይ መምጣት ጀመረ። ከባህር ዳር፣ ከጎንደር፣ ከአምቦ ከምናምን እያለ ወደ ላይ መምጣት ጀመረ። ይሄንን ያልተረዱ ሰዎች ምንድነው የአዲስ አበባ ህዝብ ዝም አለ ይላሉ። አሁን ነው እስከ 97 ድረስ ሞተሩ አዲስ አበባ ነበር። ከዛ በኋላ ስለምንድነው አዲስ አበባ ላይ ትንሽ እንደዚህ የተያዘው ከተባለ ብዙ ነገር አለ። መንታዎች ተጨፍጭፈዋል፣ ተገለዋል። ዲሞክራሲውን ለመቀየር በማለት ብዙ ሴራ ተደርጓል። አዲስ አበባ ላይ ጭቆናው በዝቷል። ብዙ ነገር ስላለ ነውና በዚህ መማረር የለብንም። እናንተ አዲስ አበባዎች ከላችሁ እገሌ ምናምን የሚለው ነገር ውስጥ መግባት የለብንም። በአዲስ አበባ ላይ ከፍተኛ መቃ በተለይ ከቲፒኤልኤፍ ጊዜ ወዲህ ስለተደረገ ስለተገደለበት ብዙ ልጅም በርካቶች መስዋዕት ስለከፈሉ ዝም ተብሏል። የሆነ ሆኖ የአዲስ አበባ ህዝብ አብይ አህመድ ከመጣ ጀምሮ በጎ ፈቃደኝነቱን አሳይቷል። ይሄ በጎ ፈቃደኝነቱን ያሳየ ህዝብ እንደማናቸውም ህዝብ ማለት ነው መልካም ለውጥ መጣብን ተብሎ ወዲያው ነው ጥፋት የታወጀበት። ይሄ አዲስ አበባ ህዝብ ወዲያው ነው በሰኔ 16ቱ ሰልፍ ቦምብ የተቀበለ ህዝብ ፓርላማ ላይ በማግስቱ ባደረጉት ንግግር ወታደሮች ቤተመንግስት ሲመጡ መንግስታችን ተነካ ብለው ከቡራዮ ሊመጡ ነበር ተብሎ የተካደው ወዲያው ነው የአዲስ አበባ ህዝብ። ልጆቻችን በትምህርት ቤት ብሔራዊ መዝሙር ይዘምሩ በማለቱ አዲስ አበባ ኦሮሞ ጠል ነው ተብሎ ቅስቀሳ የተደረገበት በጠቅላይ ሚኒስትሩ ደረጃ የዛን ጊዜ ነው። አሁን ነው የአዲስ አበባ ህዝብ ጉልበቱን ማወቅ አለበት። በብዙ ትዕግስት አልፏል። በብዙ መከራ አልፏል። በብዙ ዝምታ ነው ያለፈው። ነገር ግን እሱ ጋር ያለው ጉልበት መንግስት ጋር ካለው ጉልበት እንደሚበልጥ ማወቅ አለበት የሚለው ነገር መጠንቀቅ ያስፈልጋል። አንድ ተንኮለኛ ሰውዬ ይላል ወደደውና አንበሳ ያንድን ተንኮለኛ ክፉ ሰውዬ ልጅ ወደደ ይላሉ እና ሊያገባት ፈለገና ተንኮለኛ አባቷን ልጆን ዳርልኝ ሲለው አንበሳ ምን አለው? አንበሳው ይላል መጀመሪያ ሲወድ ጥፍርህንና ጥርስህን አውልቀህ ከመጣ እድርልሃለሁ፣ ሁለቱን አውጣልኝ ጥፍርህንና ጥርስህን አለው። ደግሞ ለፍቅር ብዬ ብለም እንዴት አላረግም ቢልና እውር ፍቅር ስለነበር ያዘው ጥፍሩንና ጥርሱን አወለቀ አንበሳ። ከዛ ዳርልኝ ብሎ ሲሄድ አባረረው ይላል። ለምን? ጥርስ የለው፣ ጥርስና ጥፍር የለው አንበሳ ነው። የአዲስ አበባ ህዝብ አንበሳ ነው፣ አንበሳ ነው። አብይ አህመድን በፍቅር በመናምኑ ጥፍሩንና ጥርሱን እንዳያወልቅ መጠንቀቅ አለበት። አብይን ወዶታል እንደማናችንም። ልክ የተንኮለኛው ልጅ እንደወደደው አንበሳ ይህ አንበሳ የሆነ ህዝብ ጉልበቱን ሁሉን ነገር ትቶ ያለውን ነገር ሁሉ ለአብይ ሰጥቶት ነበር። ለአብይ ሰጥቶት ነበር። አብይ እያለው ያለው በአሁኑ ሰዓት ምንድነው? ጥፍርህንና ጥርስህን አወልቃለሁ እያለው ነው። ዛሬ የሰማኋቸው ዜናዎች እነዛ ነው የሚያሳዩን። ዛሬ የዛሬውን እንደ መንደርደሪያ እናንሳው እንጂ በአዲስ አበባ ህዝብ ላይ አጠቃላይ እየተደረጉ ያሉት ነገሮች አዲስ አበባ ላይ አብዮት ይነሳል ከሚል እየተደረገ ያለው እመቅ ቤት ማፍረስ፣ ዙሪያውን ማሳጠር፣ በሸገር ሲቲ እንደ መቀነት አጥናታል ብሎ መዛት፣ ፊንፊኔ የኛ ናት የሚለው ጭፈራ ሁሉ የሚያሳየን ነገር ሁሉ የአዲስ አበባውን አንበሳውን የአዲስ አበባ ህዝብ የአብዮት መነሻ የነበረውን የአዲስ አበባ ህዝብ የብዙ ንቅናቄዎች መነሻ የነበረውን የአዲስ አበባ ህዝብ ጥፍሩንና ጥርሱን ማውለቅ አለብን የሚል የተንኮለኞች እንቅስቃሴ። ይሄንን መጠበቅ መቻል አለበት። ዝርዝር ነገሮችን ምን ተደርገዋል ዛሬ የሚሉትን እንተዛዳርቻለና አጠቃላይ ግን አዲስ አበባ ላይ ያለውን ነገር በዚህ አሁን ቅድም እንዳልኩ አርቲስቶችን ማሰር፣ አስከሬን አልሰጥም ማለት፣
የተለያየ አፈና ማድረግ። በነገራችን ላይ ቅድም ያነሳው ፌደራል ፖሊስ የጥይት ድምፅ ሰለቸን ሲል የሰማ ነው ማለት ነው። የጥይት ድምፅ ሰለቸን በቃ መቼ ነው አለና እሱ ከሆነ የገደሉት እኔ ምንም እንትላለ ብዙም እኮ ተናግሯል። ከእንደዚህ አይነት ኑሮ ብሞት ይሻለኛል ያለ ብሞት ይሻለኛል ሰልችቻለሁ ነው ያለው። እና አጠቃላይ እየሆነ ያለው ነገር ይሄን ነው። ዛሬም በአዲስ አበባ በበርካታ ቦታዎች ላይ አፈሳው የተለያዩ ነገሮች ተባብሰው ቀጥለዋል። እነሱን ደግሞ እያደር እነጋገርባቸዋለን። በእኔ በኩል ደረጃ ምናልባት ሌሎች መረጃዎችም አሉ። የአዲስ አበባው የዛሬው የትኩረት አጀንዳችን እንደሆነ ቀደም ሲልም ጠቅሰናል። አንታውን የጠቀስካቸው ነገሮች የቅርብ ጊዜዎቹ አሉ። በተለይ ከናሁሰናይ ሙከራ ከናሁሰናይ የቦሌ ጥቃት በኋላ የመጡ አዳዲስ ክስተቶች አሉ። ስርዓቱ በጣም ተደናብሯል፣ በጣም ተንገጫግጯል። ለዚህ ፍርሃት ውስጥ ያለ ስርዓት ስለሆነ አዲስ አበባን ካጣ የሚገባበት ያው ስልጣን ከመልቀቅና መጨረሻው ያለማረ ስርዓት ሆኖ ታሪኩ የሚቋጭበት ስለሆነ ያን እንዳይመጣ መምጣቱ አይቀርም። ግን ያን እንዳይመጣ የሚቻለውን ያህል እየተፍጨረጨረ ይገኛል። ሰምተህ ከሆነ አዲስ አበባ ዙሪያዋን የኦሮሚያ ሚሊሻ እየሰለጠነ ነው። ሆም ብለው የኦሮሚያ ካርታ ወይም ደግሞ የኦሮሚያ ባንዲራ ያለበትን ዩኒፎርም አሰፍተው፣ ነገር ግን ዋና ዓላማው ነገ ከነገ ወዲያ አዲስ አበባን ሊወር የሚመጣ ኃይል ካለ ይህንን ህዝብ ጦርነቱን ወደ ህዝባዊ በመቀየር ከፍተኛ እልቂት እንዲፈጠር ኮዲው እየተዘጋጀ እንዳለ ነው የኦሮሚያ ብልጽግና የምንሰማው። ይሄ ብቻም አይደለም። አሁን ዛሬና ትላንት የመጡ መረጃዎች እንደሚያሳዩት ከሶማሌ ክልል፣ ከኦሮሚያ ክልል እንዲሁም ከሲዳማ ክልል ከሶስቱም ልዩ ኃይል ወደ አዲስ አበባ ገብቷል። በተለያዩ አካባቢዎች ሰፍሯል የተባለው የኦሮሚያ ልዩ ኃይል ያለበት ካምፕ ወደ እንጦጦ አካባቢና ሌላ ሶስት ቦታዎችም አሉ። በእነዚህ በተጠቀሱት አካባቢዎች ከነዚህ ከሶስቱ ክልሎች የመጡ ኃይሎች ሰፍረዋል። በአሁን ሰዓት መደበኛ የሆነ ፍተሻ እያደረገ ያለው በአዲስ አበባ ሙሉ በሙሉ የኦሮሚያ ደህንነት ነው። የኦሮሚያ ደህንነት፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ፖሊስ በአጠቃላይ አዲስ አበባን ፍተሻና ሁሉን ነገር እያደረገ ያለው እሱ ነው። ሪፐብሊካን ኃይል የሚባል አለ የአብይ አህመድ፣ እሱ በዋናነት እንቅስቃሴውን ይቆጣጠራል። ስራውን ግን ታች እየሰሩ ያሉት የኦሮሚያ ልዩ ኃይል አባላት እንደሆኑ ነው የሰማነው። አንዳንድ ባለስልጣናት ከወዲሁ ስጋት ስለገባቸው የመስሪያ ቤቶቻቸውን ህንጻ በተለይ ኃላፊዎች የሚገኙበትን ቡሌት ፕሩፍ ወይም ደግሞ ጥይት መከላከያ እንዲገጠምለት አድርገዋል። ለምሳሌም የፌዴራል ፖሊስ እንደዚሁም የማናቸው አቶ ሀብታሙ የሚባሉ ሚኒስትር አሉ መሰለኝ፣ ማዕድንና ኢነርጂ ኃላፊው ሚኒስትሩ እሳቸውን ጨምሮ አንድ 3 ባለስልጣናት መስሪያ ቤቶቻቸው በምንድነው ጥይት መከላከያ እንዲገጠምለት ተደርጓል። ወደ 20 የሚጠጉ ጥይት የሚከላከሉ ተሽከርካሪዎችም ከውጭ ሀገር መግባቱን ሰምተናል። አዲስ አበባ ላይ በጣም ስጋት አለው አገዛዙ። ከዛሬ ነገ የሆነ ነገር ይከሰታል የሚል ፍርሃት ስላለው እድሜው ከ15 ዓመት በላይ የሆነን ማንኛውንም ሰው መንገድ ላይ ባይነቁራኛ ያሉ ትንሽ የተለየ የሚጠራጠሩት ነገር ካየ ይዘው አፍሰው የሚወስዱበት ሁኔታ ነው የተፈጠረው። ሊስትሮችን፣ ሎተሪ አዘዋሪዎችን፣ ጽዳት መንገድ ላይ የሚጠርጉትን በሙሉ አፍሰው ወደ ተለያዩ አዲስ አበባ አቅራቢያ ወደሚገኙና ወደ አርባ ምንጭ መውሰዳቸውንም እንደዚሁ ሰምተናል። ስለዚህ አዲስ አበባ ያለው ነገር እጅግ ያስፈራል። ቤቶችን በዚህ በኩል እያፈረሱ ነው። ከፍተኛ ቁጥር ያለው መፈናቀል እየተከሰተ ነው። አዲስ አበባ በአጠቃላይ በተለያዩ ነገር ትርምስምስ እያለች ነው ያለችው ደረጃና ምናልባት የሰጉት ነገር በትክክል ሊመጣ የሚችል ነው። በእንደዚህ አይነት ሁኔታ ሀገር እንዴት ልትሆን ነው? እንግዲህ የአፍሪካ መቀመጫ፣ የኢትዮጵያ መናገሻ፣ ኦሮሚያም ክልል ራሱ ዋና ከተማውን ያደረገባት እቺ ከተማ በእንደዚህ አይነት ቀውስ ውስጥ የምትገባ ከሆነ ነገ የሚሆነውን ነገር መገመቱ ከባድ አይሆንም። ትናንትና ኢቲቪ ጠቅላይ ሚኒስትር አብይ የሊቢያው ጠቅላይ ሚኒስትር ጋር ተገናኙና ከሊቢያ ትምህርት ወሰዱ ይላል። ከጠቅላይ ሚኒስትሩ መውሰዳቸውን ጥሩ ትምህርት ማግኘታቸው አረ ይቅርብን የሊቢያው ትምህርት እያልኩ ነበርና ወደዛው ነው የሚወስዳት ይችን ሀገርና ከሊቢያ ተማርን ነው የሚሉት። ከሊቢያ ጥሩ ትምህርት ማግኘታቸውን ገልጸዋል ይላልና ከጠቅላይ ሚኒስትሩ መጥተው ነበር ኢትዮጵያና የሊቢያው ትምህርት ይቅርብን እያልኩ ነበር። ያችን የመሰለች የአፍሪካ አውሮፓ የነበረች ሀገር እንዴት እንዳፈራረሷት እናውቃለንና አብይም ኢትዮጵያን ወደዛ ነው ሊነዳት የሚፈልገው። አይተው ከሆነ መሳይ ዝም ብለን ስንመለከተው
ትግራይ ከቁጥጥር ውጭ ነው፣ አማራ ከቁጥጥር ውጭ ነው፣ በርካታ አካባቢዎች ከቁጥጥር ውጭ ናቸው። የሰውዬ አሁን ደግሞ ኦሮሚያን በሙሉ እየለቀቀም እየገባ ነው። ምንም የሚያስተዳድረው ካሁን በፊት እንዳልነው ነው። የአዲስ አበባ ላይ ተወስኖ ነው የቀረው። ይችም ስጋት ወደቀችብኝ መንቀሳቀሻ አይብሎ ተጨንቆ ነው ይሁሉ ቢያደርገው። ለምን በጣም ሰልፊሽ ናቸው እንዲህ አይነት ሰዎች። ራሳቸውን ብቻ ነው የሚወዱት። 1 ሚሊዮን ሰው አለቀ ከምትላቸው የነሱ አንዲት ነገር ጥፍራችሁ ተነቀለ ይባሉ የሚያሳስባቸው ሰዎች ናቸውና የናሁሰናይ እንቅስቃሴ የፈጠረው ጭንቀት አለ፣ ከፍተኛ ጭንቀት አለ። እሱን ተከትሎ በጣም ውጅንብሩ አይሯል፣ ፈርተዋል። ያ ብቻ አይደለም፣ እንደምንሰማው ከሆነ እኛም እንደደረሰን መረጃ ከሆነ ሊያገኟቸው አልቻሉም እንጂ የፋኖ ትግል አዲስ አበባ ከገባ ቆይቷል። የፋኖ ትግል አዲስ አበባ ከገባ ነገር ግን በዚህ መስመር አይደለም ሊያገኟቸው የሚችሉ። ናሁሰናይ እኮ እስከሚታኮስና ያደርግ እስከሚደርስ ድረስ እነሱ ሊያገኙት እኮ አልቻሉም፣ ሌሎችንም ጭምር ማለት ነው። ስለዚህ የፋኖ ኃይሎች ሁሉንም ነገር አድርገውታል። በብዙ ደረጃ ላይ ትግሉ ተሻግሯል፣ ተቀይሯል፣ አቅጣጫው ተቀይሯል። ባለፈው እንድትናገር ነው ያ አብሪ ጥይት ነው። ስለዚህ ምን ሊፈጠር እንደሚችል እኛም አናውቅም። መስጋታቸው ሊገርመን አይገባም። ሰልፊሾች ናቸው። ይሄ ሁሉ ሚሊዮን ህዝብ አለቀ ሲባሉ ሽርሽር እያሉ ሲንደራቀቁብን የነበሩት ያ ነው። ሌላው ምንም ነገር እንደሌለ የምታውቀው መሳይ በዛ ሁሉ ስብሰባ አድርገው ዛሬ የብልጽግና ከፍተኛ ባለስልጣናት የት ሄዱ ይላል? ህዳሴ ግድቡን ሊጎበኙ ሄዱ። ስንቴ ነው የሚጎበኙት? ምንድነው የሚያደርጉት? ሌላ ስራ የለም ወይ ትላለህ? የለም፣ ስለሌለ ነው ስራ። አንድ ጊዜ እኔ የመጣችልኝን መረጃ ላቅርብ። አንተ የመጣው በዚህ እንዳለ ነው የማቀርበው። በጣም ታማኝ ስትሪንገርስ ብለው ነው የደሬ ኒውስ፣ በጣም ወኪሌ ማለት ነው። አዲስ አበባ ውስጥ በየሰፈሩ ቤት ለቤት ፍተሻ ስለጀመሩ ቤት ውስጥ ጩቤ፣ ገጀራ፣ መሳሪያ፣ ኮከብ የሌለው ባንዲራ፣ በባንዲራ የተሰራ ልብስ፣ የአድዋ መታሰቢያ ቲሸርቶች ወዘተ ካገኙ የተገኘበት ሰው ይታገታል። ጥንቃቄ አድርጉ። ስልክ፣ ኮምፒውተርና ታብሌት ወይም እነሱ የማይፈልጓቸውና መገኘት የሌለባቸውን ፎቶዎችና ቪዲዮዎች፣ የተላላኳቸውን መሰል ነገሮችና መልእክቶች ከሁሉም ሶሻል ሚዲያዎቻችሁ ቦታ ላይ አስወግዱ። ለራሳችሁ ሰዎችም ይህ መልእክት ላኩና የላካችሁለት ሰው እንደተመለከተው መልእክቱን አስወግዱት የሚል ጥሪ ቀርቧል። ይሄ ብቻ አይደለም፣ ለሁሉም እንዲዳረስ ተብሎ ለደረጃ ይሄ ሪል ስለሆነ ለሁሉም ይዳረስ። ራሻ ኤምባሲ አካባቢ ቀበና ኪዳነ ምሕረት ጸዳ ያሉ ቤቶች አሉበትና የተሻለ ግቢ ያላቸው ሰዎች መኖሪያ ነው። እዛ ሰፈር ወርቅ ሁሉ ተዘርፏል በፍተሻ ስም። ህዝቡ ጥንቃቄ እንዲያደርግ፣ ንብረቶቹን ደብቆ እንዲያስቀምጥ መልእክት ይተላለፍ። ዝርፊያ ጭምር ተሰማርቷል ነው። ሌላው ከዛው ዛሬ ከቀኑ 10 ሰዓት ተኩል ላይ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ማንጎ ፍልውሃ ፔፕሲ ጊዮርጊስ አካባቢ በጥቆማ በርካታ ኃይል ወደ አንድ ግለሰብ ቤት ሄዶ ግቢውን በመክበብ ሰውየውን ተኩሰው መተውታል። ብዙ የተኩስ ልውውጥ አልነበረም። በዚህ አጋጣሚ አገዛዙ በየትኛውም ሰዓት ቤታችሁ ሄዶ ድንገተኛ ፍተሻ ሊያደርግ ወይም ጥቃት ሊፈጽም ስለሚችል አዲስ አበባ ያላችሁ ማናቸውም ሰዎች እንዲሁም የትግል አጋሮች ጥንቃቄ አድርጉ። አዲስ አበባ ላይ በየቦታው እንዳልከው ነው። በብዙ ቦታዎች ላይ ፍተሻ አለ። ማናቸውም ቤት ውስጥ ሊገቡ ይችላሉ። የተባሉትን ነገሮች አልደግማቸውም። ሁላችሁም ፍሩ ማለት አይደለም። መፍራትና መጠንቀቅ የተለየ ነው። ሁሉም አገዛዙ ውሃ ቀጠነ ብሎ ማናቸውንም የሚያስር እንደሆነ ነግሬያቸዋለሁ። ሃሊማን እንዴት እንዳደረጓት ነግሬያቸዋለሁ። ያችን የመሰለች ታጋይ በቲፒኤልኤፍ ተወረረ ብላ አካባቢው የአብይን አህመድ መንግስት ፋኖች ጋር ተቀላቅላ የታደገች በባላጎተራ ላይ ስትዋጋ አጥንቷ ተሰብሮ ለነጻ ሕክምና ብላ አዲስ አበባ ሄዳ እንዴት አድርገው 2 ወር አስረው ፈቷት። መጀመሪያ ብያቸዋለሁ። 2 ወር አስረው ምክንያት ሲያጡባት ፈቷት። የዛሬ ወር እንደገና አሁን በቅርቡ በሌሊቱ 9 ሰዓት የተከራየችው ቤት ሄደው እንዴት አድርገው ደብድበው እንዳረገፏት ነግሬያቸዋለሁ። ምንድነው ፋኖ ጋር ግንኙነት አለሽ የላከሽ ፋኖ ነው በሚል ነው። ይሄ ከምን የመነጨ ነው? አሁን ከነናሁሰናይ ጥቃት በኋላ ማለት ነው። ስለዚህ የደነበረ ኃይል ነው ያለው። የሚሰራውን የማያውቅ ኃይል ነው። ይህ ኃይል መውደቁን አውቆታል። እሱም እኛን አያሳስበንም። አሁን ብዙዎቻችን እያሳሰበን ያለው መሳይ ይሄ የወደቀ የወላለቀ ኃይል ስለሱ መውደቅ አይደለም። አሳሳቢው ነገር ይህ ኃይል ጨርሶ ሲወድቅ ይዞት የሚጠፋው ነገር ነው እያሳሰበ የመጣ። ቅድም አንተ የተናገርከው ነገር አለ። የኦሮሚያ ክልል ሚኒሻን በማልበስ አዲስ አበባ ዙሪያዋን ካሁን በፊት ሽመልስ አብዲሳ አዲስ አበባን እንደ መቀነት ከበናታል። ይባስ ብለው ሰሞኑን በሸገር ሲቲ ወጣቶችን የኦሮሚያ ባንዲራ አልብሰው ስልጠና ይሰጧቸዋል፣ በቪዲዮ ቀርጸው ያደርጉታል።
ምን ሊሉ ነው? ኦሮሞ ሆኖ ሊመጡ ነው ሲጨንቃቸው። ዛሬ እኔ ካቀረብኳቸው ዜናዎች አንዱ የበቴ ኡርጌሳ የቅርብ ጓደኛ ሆነው አቶ ሸማኒ የአርሲ ዩኒቨርሲቲ ሌክቸረር በአዲስ አበባ ዩኒቨርሲቲ ፒኤችዲውን እየሰራ ያለ የኦፌኮ አመራር የነበረ ዛሬ ታስሯል። እነ ኦፌኮዎች እና ሌሎችም ምንድነው በተደጋጋሚ የሚሉት? ኢትዮጵያን ለማዳን ከተፈለገ ያገባናል የሚሉ ትጥቅ የታጠቁም ያልታጠቁም ጭምር በጠረጴዛ ዙሪያ እንቀመጥ እያሉ ነው የኦሮሞቱን ፖለቲከኞች ሁሉ ቢጠይቁ። አብይ አህመድ እነዚህን ሁሉ ገድሎ አስገድሎ ፖፑላር ናቸው የተባሉትን እነ ሃጫሉ ሁንዴሳ ብዙዎችን ከመንገድ አስወጥቶ ዛሬ ሲጨንቀው ወጣቶችን የኦሮሞ ባንዲራ በማልበስ በኦሮሞ ስም ህዝብና ህዝብ ሊያስተዳድቅ ይችላል። መሳይ እንዳልክ ህዝብን ህዝብ ሊያደርገው ይችላል። የኦሮሞ ህዝብ ከማንም በላይ ይሄንን መንቃት አለበት። አብይ አህመድ ለኦሮሞ ህዝብ ዕዳ እንጂ በረከት አይደለም። አብይ አህመድ በኦሮሞ ህዝብ ላይ ይዞበት የመስቃው ልክ ቲፒኤልኤፍ በትግራይ ህዝብ ላይ ይዞበት እንደመጣው አይነት መስቃ ነው፣ ዕዳ ነው የመጣው። አብይና ዘመዶቹ የአብይ ጓደኞችና ዘመዶቻቸው ተጠቃሚ ሊሆኑ ይችላሉ። እነሱ እንደልባቸው ሆነው ይችላሉ። የነ ሽመልስ አብዲሳ የነ አዲሱ አረጋ ቂጤሳ የነሱ ዘመዶችና የነሱ ላይ አጎንብሰው እየሰገዱ እየካደሙ ያሉት ተጠቅመው ሊሆኑ ይችላሉ። እያወራን ያለነው ስለ 60 እና 70 ሚሊዮኑ የኦሮሞ ህዝብ ከሆነ አብይ አህመድ የኦሮሞ ህዝብ ዕዳ ነው። ስለዚህ ዛሬ ወጣቶችን ደልሎ አታድሎ የኦሮሞ ባንዲራ አልብሶ ሲጨንቀው አንዴ ሚኒሊክ ነኝ እያለ ከሚኒሊክ በላይ ከኔ የለም እያለ አንዴ ብሔርተኛ ነኝ እያለ ቁማር ሊጫወት አይገባም። ይሄ የኦሮሞ ህዝብ በዚህ ከተታለለ ሌላው ቢቀር በቅርቡ የተገደሉት የነ በቴ ኡርጌሳ ደም ይጮሃል። ስለዚህ ይሄንን መጠንቀቅ ያለበት የኦሮሞ ህዝብ ነው። አብይ አህመድ የራሱ የስልጣኑ አምላክ እንጂ የማንም አምላክ አይደለም። ደረጃ እንግዲህ አብይ አህመድ የአማራ ክልሉ ጦርነት የተሳካለት እንዳልሆነ ቀድሞም ያውቀዋል። የህዝብ ጦርነት ነው፣ ህዝብ ነው የተነሳው፣ ህዝብ ማሸነፍ እንደማይችል ያውቀዋል። ስለዚህ አማራ ክልል ላይ ሰራዊቱን ከማስጨረስ ያለፈ ምንም ውጤት ሳያገኝ ነው ይሄን ሁሉ ጊዜ ቆየው። አሁን የመጨረሻው ምዕራፍ እየደረሰ ይመስላል። በፋኖ አካባቢ አደረጃጀቱ ወደ አንድ ወጥ እየሆነ እየመጣን ያለው ይሄ ተጠናቆ አሁን ሰሜን ሸዋ ላይ ትንሽ መንገጫገጫ አለ። እሱ ከተስተካከለ በኋላ ነገ ከነገ ወዲያ የሁሉም ትኩረት ወደ አዲስ አበባ እንደሚሆን ምንም ጥርጥር የለውም። ይሄ ገብቶታል። ከዛ በፊት ግን ቀድሞውኑ አዲስ አበባ የገባ ቀደም ሲል አንተም እንዳልከው ቀድሞ አዲስ አበባ የገባ ኃይል አለ። ባለፈው ትንሽ ምልክት ሰጥተውታል። በዛ በምልክት ነው የሁሉ መደናበር። አሁን ደግሞ የበለጠ ቀውስ ሊፈጠር በሚችልበት ሁኔታ ላይ አብይ አህመድ ነገሮችን እያባባሰ ነው ያለው። አሁንም በዚህ ሰዓት ላይ አሁንም ነገሮች ከእጁ እንደወጡ በደንብ በተረዳበት በዚህ ወቅት ላይ አብይ አህመድ አሁንም ግብዣን ያደረገው መሳሪያችሁን አስቀምጣችሁ ኑ፣ እኔ ባዘጋጀሁት መድረክ ላይ ተገኙ፣ እኔ ባዘጋጀሁት የሽግግር ፍትህ መድረክ ላይ ብሔራዊ ምክክር ኮሚሽን ባዘጋጀው መድረክ ላይ ተገኙ ነው የሚለው። ስለዚህ አሁንም የመጨረሻውን ጽዋ መጎንጨት እንኳን ካለመፈለግ የተነሳ ሀገሪቱን ወደ ቀውስ ሊወስዳት ነው። እኔ ከሞትኩ ሰርዶ አይብቀል። ምናልባት የአዲስ አበባው እንዴት ነው እልቂቱን ማስቀረት የሚቻለው? በእርግጣው የሲዳማ የኦሮሚያና የሶማሌ ክልል ልዩ ኃይል መጥተዋል። ለምንድን ነው የመጡት? በእርግጥ የፖለቲካ ስራ ሊሆን ይችላል። ሁሉም ብልጽግና ናቸው፣ ግን ደግሞ የህዝብ ጉዳይ ነው። አሁን እነዚህ ኃይሎች የአዲስ አበባ ህዝብ ላይ ቃታ ስበው ንጹሃንን ለመግደል ተዘጋጅተዋል ማለት ነው። ስለዚህ ይሄ የአዲስ አበባው እልቂት አብይ አህመድ ያዘጋጀው የእልቂት ድግስ እንዴት ነው ሊከሽፍ የሚችለው? እንዳልከው ትልቁ ኃላፊነት ያለበት የኦሮሚያ ክልል ህዝብ ነው። የኦሮሚያ ህዝብ በስሙ ነው እየተነገደ ያለው። ዛሬ ጀነራሎቹ ከፍተኛ የሀብት ጋራ ላይ ወጥተዋል። ጆሮአቸው አይሰማም። አርብ ሄደው ውድለት ነው ከዱባይ የሚመለሱት። እዛ የዳው ልጅ እዛ ቀበሮ ጉድጓድ ከአማራ ከዛ ከኦሮሚያ ከገዛ ልጆቹ ጋር እየተዋጋ እነሱ ሸሚዛቸውን ቀይረው ዩኒፎርማቸውን አውልቀው ዱባይና ቱርክ ነው የሚዝናኑት። ይሄ ነው ለነሱ የተዘጋጀውና ምናልባት እንዳልከውም የኦሮሚያ ህዝብ ትልቅ ኃላፊነት አለበት፣ የአዲስ አበባ ህዝብ ኃላፊነት አለበት። ከምንም በላይ ደግሞ የኢትዮጵያ ህዝብ የመጣበትን አደጋ በጋራ መሻገር አለበትና ትልቅ የታሪክ ጥፋት ላይ ነው የምንገኘው። በተለይ አዲስ አበባ ላይ የታሰበው ነገር በደንብ ያሳስባል። ልክ ነህ መሳይ። አብይ ስላቅና ፌዙ ቀጥሏል። ይሄ ትጥቅ አውርዱ የሚለውና
ይሄ የሰላም ጥሪ የሚያቀርበው ነገር ስልጭት ያለ ምንም